ስለ ወንድ ብልት የሚጠየቁ ብዙ ጥያቄዎች አሉ። አንደኛ ቁመቱ ስንት መሆን አለበት? ከ10 እስከ 13 ሴንቲሜትር ኖርማል የምንለው ቁመት ነው። ግን ይሄ ቁመት መለካት ያለበት ብልት ግትር ብሎ ከቆመ በኋላ ነው። ሁለተኛ መጣመም ኖርማል ነው ወይ ነው። መጣመም እስከ ተወሰነ ዲግሪ ድረስ ኖርማል ነው፣ 30 ዲግሪ ድረስ ማለት ነው። ግን እነዚህ መጣመሞች ቀስ ብለው የሚመጡ መሆን አለባቸው። ህመም ካለው በድንገት ከመጣ ከዛ በጣም ከመጣመሙ የተነሳ ወደ ሴት ብልት መገናኘት የሚያቀታቸው አይነት ደረጃ ከደረሰ እሱ ላይ ያሳስባችሁ ይገባል። ሶስተኛ ብልት አካባቢ ፈሳሽ መፍሰስ አለበት ወይም መላላጥ መኖር አለበት ወይ? የለም። ማንኛውም አይነት መላላጥ መኖር የለበትም፣ ፈሳሽ መኖር የለበትም። እሱ የተለያዩ አይነት የአባላዘር በሽታ ወይም የቆዳ በሽታ ምልክቶች ስለሆኑ ሄዳችሁ ቼክ መደረግ አለባችሁ። አራተኛ ደግሞ የብልት እድገት መቼ ነው የሚያቆመው ነው። ብዙ ጊዜ ከ16 እስከ 19 የሚሉ ሪሰርቸሮች አሉ። አንዳንድ ሰዎች ደግሞ ከ16 እስከ 18 ዓመት የሚሉ አሉ። ግን 18 ዓመት ካለፈ በኋላ ብልት ማሳደጊያ የለም፣ በሳይንሱ የተረጋገጠ ነገር የለም። ስለዚህ በየቦታው እየሄዳችሁ ገንዘባችሁን አትበሉ። የብልት መጣመም፣ የብልት ማነስ እና ብልት ላይ የሚወጡ ቁስሎች ወደ ስንፈተ ወሲብ ያጋልጡኛል ወይም ለቶሎ መጨረስ ለብልት አለመቆም ችግር ያጋልጡኛል ብላችሁ አስባችሁ ከሆነ የሚያጋልጡ ነገሮች አሉ። በተለይ የአባላዘር በሽታ የቆየ ከሆነ ነው እንጂ የብልት ማነስ ሆነ የብልት መጣመም ለብልት አለመቆም ችግርም ሆነ ለቶሎ መጨረስ የሚያጋልጥ ነገር የለም። እነዚህ ስንፈተ ወሲቦች የሚመጡት ጡንቻ ላይ፣ ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ ባሉ ችግሮች ናቸው። እነሱ እንደ አግባብነታቸው ሕክምና ሊሰጣቸው ይችላል። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ።